እስቲ ጓደኛዬን ህልም ፍቱላት ጋይስ። ምንድነው ያየችው? የሆነች የማታውቃት ሴትዮ እንደ ልብስ ጨምቃ ስታሰጣት አየች። ይህንን ህልም ሳልቫዶር ዳሊ ቢያየው ኖሮ እርግጠኛ ነኝ የሆነ ስዕሎቹ ላይ እናየው ነበረ። በጣም ትልቅ ሙቭመንት ከሚባሉት መካከል አንዱ ሰሪሊስት አርት ነው። ሰሪሊዝም ብለን ደግሞ ካነሳን ሳልቫዶር ዳሊን ሜንሽን ሳናደርግ ማለፍ አንችልም። ምንም እንኳን በ20ዎቹ ክፍለ ዘመን በአንድሬ ብሬቶን ፋውንድ የተደረገ የአርት ሙቭመንት ቢሆንም ግን የሰሪሊዝም ዋናው ፊገሩ ሳልቫዶር ዳሊ ነበረ። አንኮንሽስ የሆነውን ማይንድ ፓወር በህልም እንዴት አድርገን ነው ኤክስፕሎር ማድረግ የምንችለው? ሳልቫዶር ዳሊ ማለት በጣም ዩኒክ እና በቃ የሆነ ኬዮቲክ የሆነ ሰው። ሳልቫዶር ዳሊ በምን ያምን ነበረ? በስፖንታኒየስ ክሪኤሽን ያምናል። አርትን ልክ በአይምሮ እንደመጣል ወዲያው ማውጣት ማለት ነው። ስትራቴጂክ የሆነ የእንቅልፍ ፕሮሰስ ነበረው። ሙሉ ለሙሉ በእንቅልፍ አያምንም። እንቅልፍ መተኛት ማለት ዌስት ኦፍ ታይም እና ኤነርጂ ነው ብሎ ነው የሚያስበው። እንቅልፍ ሊወስደን ሲል የምንቃዣቸው ቅዠቶች አሉ አይደለ? እሱ ለሱ ክሪኤት የሚያደርግበት ሞመንት ነው። የቅዠቱን ዓለም ወይንም ደግሞ በህልሙ ያየውን ዓለም ወደዚህኛው ዓለም ነው ኮንቨርት የሚያደርገው። ካንቫሱ ላይ የምናያቸው አብዛኞቹ ስራዎች ደግሞ እንደዛ ናቸው። ሪያሊቲ ኢዝ ዋት ዊ ሜክ ኦፍ ኢት ብሎ ነው የሚያስበው። ይህንን ቅዠት ምንድን ነው የሚሉት አብዛኛውን ጊዜ ሰሪሊዝም ኮንትሮልድ የሆነ ኬዮስ ወይንም ሲስተማቲክ የሆነ ኮንፊውዥን መፍጠር ማለት ነው ይላል። አንኮንሽስ የሆነው ማይንዳችን ውስጥ ብዙ ነገር ነው ተጠቅጥቆ ያለው እና ያ ነገር ነው ሪያሊቲያችንን ገቨርን የሚያደርገው። የምንወስናቸው ውሳኔዎች፣ ሙዳችንን፣ ከሰው ጋር ያለንን ሪሌሽንሽፕ፣ ምንፈልገውን የማንፈልገውን ነገሮች እነዚህ ናቸው በአንድም በሌላም ዳይሬክት የሚያደርጉት ማለት ነው። እና ይህንን አንኮንሽስ የሆነውን ማይንዳችን ምን ያህሎቻችንን ኦብዘርቭ እያደረግን ያለ ነው? እንዴትስ አድርጎ ነው ሪያሊቲያችንን ዳይሬክት እያደረገ ያለው ብለን ራሳችንን ጠይቀን እናውቃለን ወይ? እና አንዳንዴ ዊርድ የምትሉት ህልም ካለ ደግሞ እንደ ጓደኛዬ የሆነች ሴትዮ ጨምቃ ካስጣቻችሁ ፕሊዝ ጋይስ ራይት ኦን ዘ ኮሜንትስ